በአውሮፓውያኑ 1965 ከማሌዥያ ስትገነጠል ምንም አይነት የተፈጥሮ ሀብት የሌላት ደካማና ጥገኛ ትንሽ ደሴት ነበረች። ዛሬ ከ60 ዓመት በኋላ እጅግ ሀብታም የፈጠራና ቴክኖሎጂ ማዕከል እንዲሁም የእውነተኛ ለውጥ ተምሳሌት ሆናለች። ለዓላማ መታመን መዳረሻዋን ያሳመረላት ራዕይ አሸናፊ ያደረጋት የትንሽ ትልቋ ሀገር ሲንጋፖር ታሪኳ አገርም ግለሰብም የሚያስተምር ነው። ሰማይ ጠቀስ ሕንፃዎቿ ከብረትና መስታወት ብቻ አልተገነቡም። ከጽናት፣ ግልጽ ርዕዮተ ዓለምና በቀላሉ ከማይበጠስ የሕዝቦቿ አንድነት ጭምር እንጂ። እያንዳንዱ የሲንጋፖር ግንብና ግድግዳ ሲንጋፖር የሌላት ነገር እርግማን ሳይሆን ለፈጠራ የሚጋብዝ ዕድል መሆኑን እንዲሁም ዕጣ ፈንታዋን የሚወስነው የዜጎቿ ቁርጠኝነትና ጥንካሬ እንጂ የመልክዓ ምድራዊ አቀማመጧ አለመሆኑን በገሃድ ይናገራል። የዛሬዋ ሲንጋፖር በዓለም ላይ በጥልቅ የቴክኖሎጂ ፈጠራዎች ግንባር ቀደም አገርም ከተማም ነች። ለዲጂታል ዓለም የደም ስር የሆነውን መረጃ ለማከማቸት የሚያስችል ከ300 ሜጋዋት በላይ መረጃ መያዝ የሚችል የመረጃ ማዕከል ገንብታለች። ለሳይበርና ሌሎች ዲጂታል ጥቃቶች ያልተጋለጠ አስተማማኝ የቴሌኮሚኒኬሽን ኔትወርክ አላት። ለአርቲፊሻል ኢንተለጀንስ፣ ለሮቦቲክስ ሳይንስ፣ ለብሎክቼንና ለዘላቂ ቴክኖሎጂዎች በቢሊዮን ዶላር የሚቆጠር ገንዘብ አፍስሳለች። አሁናዊ ኢኮኖሚዋ ለፋይናንስ ነክ ቴክኖሎጂ፣ ለስማርት ከተማና ለዲጂታል ልማት ቅድሚያ የሚሰጥ ነው። ሲንጋፖር ከአነስተኛ የንግድ ስፍራነት ጀምራ ወደ ዓለም አቀፍ የዲጂታል ኢኮኖሚ መሸጋገሯም አርቆ አስተዋይነቷን፣ በዲሲፕሊን የሚመራ የፈጠራ አቅሟን በግልጽ ይነግረናል። የደቡብ ምስራቅ እስያዋ ትንሽ ደሴት ሲንጋፖር የኢኮኖሚ ከተማና አገር ብቻ ሳትሆን የመሬት ስፋት ወይም ማነስ ጥንካሬን እንደማይገድብ፣ የተፈጥሮ ሀብት እጥረትም ፍላጎትን ሊገታ እንደማይችል ግልጽ ማሳያ የሆነች ተአምረኛ ተምሳሌት ናት። በግልጽ ራዕይና የማድረግ ብቃት ትንንሽ አገራት ታላላቅ ተአምራትን መፍጠር እንደሚችሉም ከሲንጋፖር ታሪክ አለመማር አይቻልም። ጤና ይስጥልን። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። በዛሬው ቅኝታችን ወደ ሲንጋፖር አቅንተናል። ሲንጋፖር ከግማሽ ክፍለ ዘመን ባነሰ ጊዜ ያለምንም ተፈጥሮ ሀብት የዓለም የቴክኖሎጂና ፈጠራ ማማን የተቀላቀለችበት ምስጢር ምንድን ነው ስንል በቅኝታችን እንጠይቃለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብና ፎሎ በማድረግ ብታበረታቱን ደስ ይለናል። መልካም ቆይታ። የሲንጋፖር የኢኮኖሚ ታሪክ ከአስደናቂ የውድቀት አፋፍ የሚጀምር ነው። በ1965 ከማሌዥያ ነፃ ስትሆን ምንም አይነት የገጠር መሬት የሌላት አነስተኛ ደሴት የነበረችው ሲንጋፖር እንደ ሉዓላዊት አገር የመቆም ህልውናዋ አጠራጣሪ ነበረ። መሪዎቿ ግን የነበረባትን እጥረት እንደ መርገምት ሳይሆን ፈጠራና ጽናት የሚጠይቅ ፈተና መሆኑን አምነዋል። በዚህ የተነሳ በደሴቷ ውስጥ ፖለቲካዊ መረጋጋት፣ የሕግ የበላይነት፣ ተጠያቂነትና ውጤታማ አመራርን በመዘርጋት የውጭ ኢንቨስትመንትን መሳብ የሚያስችል ምቹ ሁኔታን ፈጠሩ። አገሪቷን የዓለም አቀፍ የንግድና ቴክኖሎጂ ስትራቴጂካዊ መዳረሻ የሚያደርጉ ወደቦችን፣ የአየር መንገዶችንና የኢንዱስትሪ መንደሮችን በጥንቃቄ በመገንባት ከጊዜያዊ ፍላጎቶች የተሻገሩ የልማት ሥራዎችን አፋጠኑ። በሂደት የሀገሪቷ እንደ ሀገር የመቀጠል አጠራጣሪነት ትኩረትን ሲያዋልድ፣ የነበረባት የተፈጥሮ ሀብት እጥረት ደግሞ ቴክኖሎጂና ፈጠራን አቀጣጠለ። በ1970ዎቹና 80ዎቹም በሲንጋፖር ተግባራዊ የተደረጉት ፖሊሲዎችና ስትራቴጂዎች የተፈጥሮ ሀብት እጥረት በተመራጭ ፖሊሲና በማይናወጥ ጽናት መታለፍ እንደሚችል አመላከቱ። ሲንጋፖር በመጀመሪያዎቹ የእድገት ጉዞዋ የጨርቃጨርቅ ኢንዱስትሪና የኤሌክትሮኒክስ መገጣጠሚያዎችን የመሳሰሉ ከፍተኛ የሥራ ሥነ ምግባር ያለውን በርካታ የሠራተኛ ኃይል በዝቅተኛ ክፍያ የሚጠቀሙ ኢንቨስትመንቶችን መሳብ ቻለች። መሪዎች ግን ይህ ነገር መጀመሪያ እንጂ መጨረሻ እንዳልሆነ ያውቁ ነበር። ቀስ በቀስ ኢኮኖሚውን እሴት እንዲጨምር ለማድረግ በፔትሮኬሚካል፣ በምህንድስና ጥበብ እንዲሁም በፋይናንስና ሎጂስቲክስ አቅርቦት ላይ ከፍተኛ
መዋለ ንዋይ አፈሰሱም። በ1990ዎቹ ሲንጋፖር የፋብሪካዎች መገኛ ብቻ ሳትሆን በደቡብ ምስራቅ እስያ የፋይናንስና የቴክኖሎጂ አንቀሳቃሽ ሞተር መሆን ቻለች። የሲንጋፖርን ስኬት ያቀጣጠለው ንግድና ትብብር ነው። ወደቦቿ ሐሳቦች፣ ሸቀጦችና ንግዶችን በማስተላለፍ ትንፋሽ አጡ። አገሪቷ የደቡብ ምስራቅ እስያ አገራት ኅብረትንና ሌሎች የነፃ ንግድ አማራጮችን በመጠቀም ከዓለም አቀፉ ማኅበረሰብ ጋር በጥብቅ ተሳሰረች። የሲንጋፖር መሪዎች ከተማዋ ያለባት የመሬት እጥረት እያንዳንዷን ስኩዌር ኪሎ ሜትር መሬት በጥንቃቄ በመጠቀምና ተጽዕኖን ከፍ የሚያደርጉ ፖሊሲዎችን በመቅረጽ ያልተለመደ ውጤታማነትን ለማምጣት የሚያስገድድ ጥሪ መሆኑን አዩ። ምንም አይነት የተፈጥሮ ሀብትና ሰፊ መሬት የሌላትን ትንሿን ደሴት በተአምራዊ ፈጠራና ዕውቀት ተመርተው የዓለም የስልጣኔና የቴክኖሎጂ ማዕከል ማድረግም ቻሉ። ለሲንጋፖር ቴክኖሎጂና ፈጠራ ከዘላቂ የእድገት ስትራቴጂዋና እንደ ሀገር ከመቀጠል ህልውናዋ ጋር በጥብቅ የተቆራኘ ነው። እንደ ሲንጋፖር ውስን መሬትና ሀብት ላላቸው ሀገራት የተለመዱ የእድገት ሞዴሎችን መጠቀም አዋጭ አለመሆኑን የተገነዘቡት የሲንጋፖር መሪዎች ዕውቀትን፣ ፈጠራንና ዲጂታል መሠረተ ልማትን ማስፋፋት የወደፊቷ ሲንጋፖር የእድገት ሞተሮች መሆናቸውን በሚገባ አምነዋል። በአውሮፓውያኑ 2014 በሲንጋፖር ይፋ የሆነው የብልህ ሀገር ወይም ስማርት ኔሽን ተነሳሽነት ቴክኖሎጂ ቅንጦት ሳይሆን በመንግሥት አስተዳደር፣ በንግድና በዕለት ተዕለት ሕይወት የጀርባ አጥንት መሆኑን የሚያሳይ ግልጽ አዋጅ ነበረ። የስማርት ኔሽን ፕሮጀክት ሲንጋፖር አካባቢን የሚቃኙ ቴክኖሎጂዎችን፣ ቀጥተኛ መዳረሻዎችንና የአርቲፊሻል ኢንተለጀንስ አገልግሎቶችን በትራንስፖርት፣ በጤና፣ በመኖሪያ ቤት እንዲሁም በፋይናንስ ዘርፎች በማቀናጀት በከፍተኛ ደረጃ በቴክኖሎጂ የተሳሰረች ከተማ አድርጓታል። ስማርት የትራፊክ መቆጣጠሪያ ዘዴዎች የትራፊክ መጨናነቅን ያስወግዳሉ። ዲጂታል የጤና አገልግሎቶች የታማሚዎችን ስቃይና እንግልት ያስቀራሉ። የኢ-ገቨርንመንት አገልግሎቶች ቢሮክራሲን በማስቀረት ተጠያቂነትን ያሰፍናሉ። በዚህ የተነሳ ቴክኖሎጂና ፈጠራ ውጤታማነትን፣ ታማኝነትንና ክብርን የሲንጋፖር የዕለት ከዕለት ተግባር እንዲሆን አድርጓል። ሲንጋፖር ሥራን በሚያቀላጥፉ ቴክኖሎጂዎች ላይ የምታፈሰውን መዋለ ንዋይ የበለጠ እያሰፋች ቀጥላለች። እየተገባደደ ባለው 2025 ሀገሪቷም 300 ሜጋዋት የዳታ ማዕከል በማልማት ደህንነቱ የተጠበቀ የቴሌኮሚዩኒኬሽን ኔትወርክ ዝርጋታን በማረጋገጥ ለአርቲፊሻል ኢንተለጀንስ፣ ለሮቦቲክስ፣ ብሎክቼን እና ለዘላቂ ቴክኖሎጂ ልማት በቢሊዮን የሚቆጠር ዶላር እያሰሰች ነው። ፈጠራንና ዘላቂነትን ያማከሉ አዳዲስ የፋይናንስ ቴክኖሎጂዎች በጥብቅ ቁጥጥርና በጤናማ የሙከራ ሂደት በፍጥነት እየተስፋፉ ነው። ጉግልና ማይክሮሶፍትን የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ሲንጋፖር ለታማኝነትና መልካም አስተዳደር የሰጠችው ትኩረት ቀልባቸውን ስቦታል። የሳይበር ደህንነት በዲጂታል ሥርዓት ውስጥ አዲሱ ዓለም አቀፍ ሀብት በመሆኑም የሲንጋፖር ቀዳሚ ብሔራዊ ጉዳይ ነው። ትምህርት የቴክኖሎጂ እድገትን ለማፋጠን ወሳኝ እንደሆነ የምታምነው ሲንጋፖር ስኪል ፊውቸር ወይም የወደፊት ክህሎት በሚባል ፕሮግራም በዩኒቨርሲቲ ኮሌጆችና ፖሊቴክኒክ ኮሌጆች የቴክኖሎጂ ዝንባሌ ያላቸውን ወጣቶች ተከታታይ ክህሎትና ብቃት እንዲኖራቸው ታበረታታለች። ዜጎቹ የሚሰለጥኑት ዛሬ ላይ ላለው የሰው ሀብት ፍላጎት ብቻ ሳይሆን ወደፊት የሚፈጠሩትን የቴክኖሎጂ ኢንዱስትሪዎች የሰው ሀብት ፍላጎትን ለማሟላት ጭምር ነው። ለዚህም ነው የሰው ሀብት ከየትኛውም የተፈጥሮ ሀብት በላይ ትልቅ ዋጋ ያለው የሲንጋፖር ወርቃማ ሀብት የሆነው። በወሳኝ የሲንጋፖር የቴክኖሎጂ ታሪክ የሉዓላዊነት ታሪክ ነው። የዲጂታል መሠረተ ልማቶችንና አቅሞችን በመቆጣጠር አገሪቷ ነጻነትና ክብሯን አረጋግጣበታለች።
ሲንጋፖር ያለባትን የመሬትና የተፈጥሮ ሀብቶች እጥረት ለመቋቋም የተራቀቁ የግብርና፣ የከተማ ፕላንና የቱሪዝም ዘርፍ ቴክኖሎጂና ፈጠራዎችን በስፋት ተጠቅማለች። እንደ ፎቆቿ በተደራረቡ መሬቶች ላይ ያከናወነችው ወደ ላይ ግብርና ወይም ቨርቲካል ፋርሚንግ አንዱ ድንቅ ፈጠራ ነው። እንደ አርቲሳን ግሪን ያሉ ኩባንያዎች በውሃም በንጥረ ነገሮችና በኢነርጂ አጠቃቀም ላይ ትክክለኛ ቁጥጥር በማድረግ በቤት ውስጥ ገንቢ ሰብሎችን ለማልማት የተራቀቁ ሃይድሮፖኒክስና በኤአይ የሚንቀሳቀሱ የግብርና ዘዴዎችን በስፋት ይጠቀማሉ። እነዚህ ቨርቲካል ወይም ተደራራቢ እርሻዎች ከባህላዊ እርሻ ጋር ሲነጻጸሩ በጣም አነስተኛ አፈርና ውሃ የሚጠቀሙና በካሬ ሜትር ከፍተኛ ምርት የሚሰጡ በመሆናቸው የመሬት እጥረት ላለባት ሲንጋፖር ወሳኝ መፍትሄ ሆነዋታል። ሲንጋፖር በአውሮፓውያኑ 2030 እስከ 30 በመቶ የሚሆነውን የምግብ ፍላጎቷን በሀገር ውስጥ የማምረት ዓላማ ያለውና 30 በ30 የተሰኘ ግብ አላት። እናም እንዲህ አይነት ቴክኖሎጂ የወለድ ፈጠራዎች የምግብ ዋስትናን ከማጠናከር ባለፈ ከውጭ በሚገቡ ምርቶች ላይ ያላትን ጥገኝነት ይቀንሳሉ ብላ ታምናለች። በቴክኖሎጂ የታገዘ ግብርና የምግብ ስርዓቶችን ብያኔ ከማስተካከል አልፎ የመቋቋም አቅምንና ዘላቂነትን ሊያሳድግ እንደሚችል የሚያመላክት መሳሪያም ነው። በተመሳሳይ ሲንጋፖር ዘላቂነትን ያስቀደመ የከተማ ልማት ቴክኖሎጂንና ስትራቴጂን በስፋት ትጠቀማለች። ከተማዋ በአርቲፊሻል ኢንተለጀንስ የሚመራ የኤሌክትሪክ ግሪዶችን፣ የውሃና የኃይል አጠቃቀም መከታተያዎች የተገጠሙባቸው ስማርት ሕንፃዎችንና በመረጃ የጎለበተ ወቅታዊ የትራፊክ ፍሰት ያለው ውጤታማ የሕዝብ ትራንስፖርት መሠረተ ልማትን ያካተተ ሰፊ ዘመናዊ መሠረተ ልማት አላት። አረንጓዴ ፕላን 2030 የተሰኘው ግብ የብዝሃ ሕይወት ጥበቃ፣ የካርቦን ልቀት ቅነሳና ዘላቂ የከተማ ኑሮን በማጉላት ሲንጋፖርን ለጠንካራና ለሰው ተኮር ስማርት ከተሞች ዓለም አቀፍ ሞዴል እንድትሆን የሚያደርግ ነው። በቱሪዝም ዘርፍ ሲንጋፖር የጎብኚዎችን ምቾት ለማሻሻልና የቱሪስት ፍሰቶችን ያለምንም እንከን ለማስተዳደር ዲጂታል ቴክኖሎጂዎችን ትጠቀማለች። የጎብኚዎችን ቀልብ የሚስቡና ምቾት የሚጠብቁ የቱሪዝም መዳረሻዎች፣ በመረጃ ላይ የተመሠረተ የቱሪስት አስተዳደርና በቴክኖሎጂ የታገዘ የባህልና ቅርስ ጥበቃ ያለበት ዘመናዊና ዘላቂ የቱሪዝም ኢኮኖሚ ይፈጥራለች። በዚህ የተነሳ ሲንጋፖር የራሷን ማንነት ጠብቃ በዓለም አቀፍ ደረጃ ደግሞ የቱሪዝም ኢንዱስትሪውን ለማማለል የቴክኖሎጂ መሠረተ ልማትን በሰፊው ጥቅም ላይ ያውላለች። ሲንጋፖር በአውሮፓውያኑ 1965 ከማሌዥያ ነፃ አገርነቷን ስታወጅ ጥቅል ዓመታዊ ምርቷ 975 ሚሊዮን የአሜሪካን ዶላር፣ የዜጎቿ የነፍስ ወከፍ ገቢ ደግሞ 516 የአሜሪካን ዶላር ነበር። ከ59 ዓመት በኋላ በ2024 ዓመታዊ ጥቅል ምርቷ 731.4 ቢሊዮን ዶላር ደርሶ የዜጎቿ የነፍስ ወከፍ ገቢ ደግሞ 90,674 የአሜሪካን ዶላር ሆኗል። በጤና በትምህርትና መሠረተ ልማት ላይ ያፈሰሰችው መዋለ ንዋይ የዜጎቿን አማካይ የዕድሜ ጣሪያ ከ65 ዓመት ወደ 83 ዓመት አሳድጓል። ሲንጋፖር እንደ ሀገር ለመቆየት ከነበረባት ስጋት ወደ ዓለም አቀፍ የሀብት ማማና የቴክኖሎጂ ማዕከልነት ለመድረስ የተጓዘችባቸው ሂደቶችና ዘዴዎች ለብዙ ሰዎች ሕይወት መርህ የሚሆኑ ናቸው። ሲንጋፖር ከመሬት ጥበት አንስቶ አገርነቷን ለማጣት የሚያስችል ከበቂ በላይ ፈተናዎች ነበሩባት። እነዚህን ፈተናዎች አሜን ብላ ተቀብላ ተስፋ ቆርጣ ቢሆን ሲንጋፖር የምትባል የትንሽ ትልቅ ሀገር ዛሬ ላይ አትኖርም ነበር። ከዚያ ይልቅ ችግሮቿን የሚመጥኑና ያልተለመዱ እርምጃዎችን በመውሰዷ ለብዙዎች ተምሳሌት የሆነ የኢኮኖሚ የቴክኖሎጂና ፈጠራ አቅም ገንብታለች። በዋናነት መሪዎቿ ያስቀመጡት የሥራ ዲሲፕሊን፣ ግልጽ ራዕይና የሕዝቦቿ የማይናወጥ አንድነት ለዛሬዋ ሲንጋፖር መሠረቶች ነበሩ። ከዚያም በእጥረቶች ላይ ከማተኮር ይልቅ ያላቸውን ውስን ጸጋ በብዙ ሺዎች ማባዛት የሚችሉ የቴክኖሎጂ፣ የፈጠራ፣ የመሠረተ ልማትና የዕውቀት ልማቶች ላይ በማተኮር በመሬት ስፋት ሳይሆን በዕውቀት፣ በቴክኖሎጂ፣ ንግድና በሀብት የጠነከረች ሲንጋፖርን ፈጥረዋል።
እኛ ግለሰቦችም ምንም ያክል የችግር አረንቋ ውስጥ ብንሆን በእውቀትና በብስለት አማራጮችን ማየትና ለዕቅዳችን ታማኝ ሆነን የመፈጸም አቅም ካለን ከችግር መላቀቅ ብቻ ሳይሆን ዘመን ተሻጋሪ ታሪክ መስራት እንደምንችል የሲንጋፖር ታሪክ ይነግረናል። ተማር ያለው ከሀገር ታሪክ ይማራልና በሲንጋፖር እንማር። የዛሬው በዚህ አበቃ። የተሰማችሁን አጋሩን፣ ቻናላችንን በመቀላቀል ቤተሰብ ሆኑ መልእክታችን ነው። ሰላም።